በታሸጉ ምግቦች የ12 እና 13 ዓመት ህጻናት በስኳር በሽታ ኩላሊታቸው እንዳይሰራ እየሆነ ነው ተባለ። ለኩላሊት በሽታ ዋነኛ ምክንያት የስኳርና የጨው ይዘት ያላቸው የታሸጉ ምግቦች መሆናቸውም ተገልጿል። ሶስና አለሙ በጉዳዩ ላይ ተጨማሪ አላት። በአሁኑ ሰዓት ከወጣቶች በዘለለ እድሜያቸው 12 እና 13 የሆኑ ህጻናት በስኳር በሽታ ኩላሊታቸው በአግባቡ እየሰራ እንዳልሆነ ገልጸዋል። የኢፌዴሪ ጤና ሚኒስቴር ከሚመለከታቸው መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመሆን የታሸጉ ምግቦችን ለመቆጣጠር የሚያስችል ረቂቅ አዋጅ አዘጋጅቶ አቅርቧል። ረቂቅ አዋጁ የታሸጉ ምግቦችን ሙሉ ለሙሉ ከገበያ እንዲወጡ የሚያደርግ ሳይሆን ምግቦቹ በውስጣቸው የያዙትን የስኳር፣ ጨውና የስብ መጠን ሁሉም ሰው እንዲረዳውና በግልጽ እንዲቀመጥ የሚያደርግ እንደሆነም ተገልጿል። ረቂቅ አዋጁ በከፊል ሃይድሮጂኔሽን ሂደት የተለወጠ ስብ የያዘ ምግብ ማምረት፣ ወደ ሀገር ማስገባት፣ ማከፋፈል ወይም ለምግብ አገልግሎት ማቅረብ ሙሉ ለሙሉ ይከለክላል። በተጨማሪም የተለያዩ ምግቦችን ወይም መጠጦች በቀጥታም ይሁን በተዘዋዋሪ የጤና ጠቀሜታ እንዳለው፣ ጥንካሬን እንደሚሰጥ ወይም ምርጥ ጥራት ያለውና ኦሪጂናል እንደሆነ መግለጽን ከልክሏል። የልጆች ምግብን በተመለከተ ልጆችን የሚስብ ታዋቂ ገጸ ባህሪን፣ የልጆች አገላለጽን ወይም ቋንቋን፣ የልጆች ስዕል ወይም ፎቶ በማሸጊያው ላይ ማስቀመጥን ከልክሏል። ከዚህም በተጨማሪ ምርታቸውን፣ የንግድ ስማቸውን፣ አርማቸውንና ሎጓቸውን በማህበራዊ ሚዲያና ቢልቦርድን ጨምሮ በሌሎች የሚዲያ አማራጮች ማስተዋወቅ እንዳይችሉ ይከለክላል። ተቋሙ ይህም በማይፈጽሙ ላይ ከአስተዳደራዊ የገንዘብ መቀጮ እስከ 5 ዓመት እስራት ድረስ የሚዘልቅ መቀጮን ያካተተ ነው።